ዘለከ ተሁበከ መራሁተ ዘመንግሥተ ሰማያት ኮኮ ሃይማኖት ጊዮርጊስ አርኅወነ ንባ መራሁ ለክርስቶስ። እንተርጉማት ጎበዝ። የመንግሥተ ሰማያት መክፈቻዎች ወይም ደግሞ የመንግሥተ ሰማያት መክፈቻ የተሰጠህ የሃይማኖት አለት ጊዮርጊስ ሆይ ከክርስቶስ የሰርግ ቤት እንገባ ዘንድ ክፈትልን፣ መንግሥተ ሰማያትን ክፈትልን። ይሄንን በዜማ ላባችን ጠብ እያደረግን ስናዜመው ነው ይኖር። የመንግሥተ ሰማያት በር የሚከፈተው በጊዮርጊስ ወይስ ደግሞ ክብራት በእግዚአብሔር ስም እንደምን አላችሁ? ቅዱስ ጊዮርጊስን ከመንቀፉ ይልቅ የቅዱስ ጊዮርጊስን ክብር ከመንቀፍ ይልቅ ማወቅ የነበረበት እርሱ የግዕዝ አጠቃቀስ ምስጢር፣ እንደገና ደግሞ ቢያንስ እንኳን የመጽሐፍ ቅዱስን ቃል እንደው ሳይጎላ በትንሹ መረዳት ነበረበት። መጽሐፍ ቅዱስ አንቦ ቢሆን የመጽሐፍ ቅዱስን ኃይል አውቆት ቢሆን እንኳን አይደለም የእግዚአብሔርን ባለሟል ታላቁን ሰማዕት እግዚአብሔር የመሰከረለትን እግዚአብሔር ቃል ኪዳን የሰጠውን ታላቁን ሰማዕት አይደለም ተራ ሰውን መንቀፍ አይችልም ነበር። ቢያውቀው ኑሮ መጽሐፍ ቅዱስን ቢያነበው ኑሮ። ይህ ሁሉ ምንድነው ችግሩ? መጽሐፍ ቅዱስ ያለማንበብ፣ ያለማወቅ፣ ምስጢር ያለመገንዘብ ነው። እንደው ከዚያም አልፎ እኔ ግዕዙን አያበላሸው ነው የምለው። አሁን በመጽሐፍ ቅዱስ ዙሪያ ጥቅስ ጠቅሶ ወይንም ደግሞ ምስጢር አመስጥሮ ይናገራል ሳይሆን ግዕዙን እንኳን ባይሆን አይጥቀሰው፣ እንደፈለገ አማርኛውን ብቻ ይናገር። ለራሱም ክብሩን ያው የአለባበሱን እንደምታዩት እንግዲህ የተማረ ሰው አለባበስ ነው። እርግጥ ልብሱን ማንኛውም ሰው ሊለብሰው ይችላል። ሁኖም ግን እርሱን እንደው ውርደቱን በአደባባይ ከሚገልጠው ይልቅ አለመጥቀሱ ይሻላል። ተውህበከ የሚል ንባብ የለም። ተውህበከ ይህንን የሚያቃናለት ስለሌለ ነው። ተውህበከ። ስለዚህ የቅዱስ ጊዮርጊስ ክብር በእግዚአብሔር ዘንድ የተመሰከረለት ነው። እግዚአብሔር በመጽሐፍ ቅዱስ ላይ ሲያስቀምጥ የወዳጆቹን ክብር ገልጧል፣ ተናግሯል። ምዕራፍ 16 ቁጥር 19 ላይ በቅዱስ ጴጥሮስ አማካይነት የመንግሥተ ሰማያት በር መክፈቻ እንዳላት ተነግሯል፣ ራሱ ተናግሯል። የመንግሥተ ሰማያትን በር የሚከፍታት ክርስቶስ ነው አለ ወይንስ ጊዮርጊስ ነው ወይንስ ክርስቶስ ነው እያለ ነው ባላይታ የሚለው። መንግሥተ ሰማያት እኮ ማለት ቅድሚያ የሰው ልጆች የሚገቡባት ገነት ነች። የገነትን በር ደግሞ የከፈታት ራሱ መድኃኔዓለም በደሙ ነው እንጂ አሁን በጊዮርጊስ እኮ ተከፈተች ማለት አይደለም። ግን የጊዮርጊስ ክብርን፣ የጊዮርጊስን አማላጅነት፣ የጊዮርጊስን ቃል ኪዳን ለመግለጽ ቅዱስ ያሬድ ሌሎችም ቅዱሳን ተናግረውታል። ይህንን ነው ሰውን ሲያበላሽ የነበረውን ማለት ነው። ይህ ማለት እግዚአብሔር ለቅዱስ ጴጥሮስ የሰጠው ቃል ኪዳን ነው። በቅዱስ ጴጥሮስ አማካይነት ለሁሉም የተሰጠ ቃል ኪዳን ነው። ለወዳጆቹ እንኳን አይደለም ለታላቁ ሰማዕት ለቅዱስ ጊዮርጊስ። ቅዱስ ጊዮርጊስማ ከዚያ በላይ የሚያደርጋል። በቅዱስ ጊዮርጊስ ስም አንድ ሰው ተማጽኖ ጊዮርጊስ ከእግዚአብሔር ዘንድ የማያደርግለት የማያማልደው ነገር አንዳችም አይገኝም። ቅዱስ ጴጥሮስን ቅድም በጠቀሱት ምዕራፍ ማቴዎስ 16 ቁጥር 19 ላይ እሁበከ መራሁተ መንግሥተ ሰማያት ዘአሰርከ በምድር ይከውን እሱረ በሰማያት ወዘበታይከ በምድር ይከውን ፍትሐ በሰማያት። የመንግሥተ ሰማያትን መክፈቻዎች ወይንም መክፈቻ እሰጥሃለሁ ነው ያለው እግዚአብሔር ለቅዱስ ጴጥሮስ። ይሄ ለቅዱስ ጴጥሮስ ብቻ የተነገረ አይደለም፣ ለባለሟሎቹ ለወዳጆቹ ጠቅላላ የተነገረ ኃይለ ቃል ነው። የመንግሥተ ሰማያት መክፈቻ ማለት መንግሥተ ሰማያት ቁልፍ ኑራት ወይንም የምትከፈት የምትዘጋው ነው አይደለም። መንግሥተ ሰማያት የምትወረስበትን ክብር እሰጣችኋለሁ፣ በእናንተ አማላጅነት መንግሥተ ሰማያትን አወርሰዋለሁ። እናንተን የተማጸነውን በእናንተ የለመነውን በእናንተ ስም ለምኖ የተማጸነውን እኔ ይቅር እለዋለሁ ስለ እናንተ ብዬ ነው እግዚአብሔር ይህን ቃል ኪዳን የሰጣቸው። ስለዚህ የመንግሥተ ሰማያት መክፈቻ ማለት እነ ጊዮርጊስን አምኖ ቅዱሳኑን አምኖ መማጸን ነው። በቅዱሳኑ አማላጅነት እግዚአብሔር የሚያወርሰውን ኢየሱስ ክርስቶስ የሚሰጠውን ክብር ማግኘት ነው። ይሄ ለሰውየው አይረዳው አይገባውም። አሁንም ሉቃስ ምዕራፍ 11 ቁጥር 52 ላይ እንዲህ የሚል ኃይለ ቃል እናገኛለን። ኦ ጸሐፍተ ሀገር ወፈሪሳውያን፣
እስመ መራሁተ ጽድቅ ወአእምሮ ትነስኡ ወተሃብኡ ለሊክሙኒ ትበውኡ ወለለሂ ይበውኡ ትከልእዎሙ። እናንት ሕግ አዋቂዎች ነን የምትሉ ጸሐፍት ፈሪሳውያን የእውነትን መክፈቻ ስለወሰዳችሁ ወዮላችሁ አላቸው መድኃኒዓለም። የእውነትን መክፈቻ ስለወሰዳችሁ። ይሄ ማለት የእውነት መክፈቻ ማለት ምንድን ነው? ቁልፍ ነው ማለት ነው። የሰውየው ስለማይገባው እንጂ እውነት ስራ የሚሰሩትን ስራዎች እያናቀፋችሁ እንዳይሰሩ እያደረጋችሁ ወደ አጓጉል ስፍራ እየወሰዳችሁ ኃጢአት እያሰራችሁ መንግሥተ ሰማያትን እናንተ ማትገቡባት እነሱም እንዳይገቡ ትከለክሏቸዋላችሁ። እነሱም ትከለክላላችሁ፣ እናንተም አትገቡባት። ስለዚህ የመንግሥተ ሰማያት መክፈቻ ማለት ምንድናት? እውነት ስራ ነች። እውነት ስራ ከሰራ ሰው መንግሥተ ሰማያት ተከፍታ ትጠብቀዋለች ማለት ነው። እነ ጊዮርጊስን ከተማለደ፣ በእነ ጊዮርጊስ ከተማጸነ፣ በእነ ጊዮርጊስ አማላጅነት መንግሥተ ሰማያት ተከፍታ ትቆየዋለች ለማለት ነው ሊቁ የተናገረው። እርሱ እንደዚህ አጣሞ ሳይገባው የሚናገረው ማለት ነው። ለማንኛውም ይሄ መልእክት ሼር አድርጉለት ይድረሰው።